ሰነበታችሁ። አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራው በዚህ በተቀደሰው ስፍራ ያሰባሰበናልና ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ከምድር እስከ አርያም እስከ ጽርሐ አርያም ድረስ የተመሰገነና የተቀደሰ ይሁን። ስሙን ጠርተን ስሟን የማንጠራት የንጽሕተ ንጹሐን የእመአምላክ የወላዲተ አምላክ የድንግል ማርያም ለእሷ ክብር ምስጋና ይድረሳት። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ጉባኤያችንን ይባርክልን። ጽንዕት በድንግልና አልባቲ ሙስና የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር አይለየን። እፎ ኢይሄሊ ከመ አምላኬ ተሰቅለ፣ አምላኬ እንደተሰቀለ ለምን አላስብም በሚል ኃይለ ቃል እንማማራለን። እስኪ ይህንን ቃል በህብረት እንበለው። አምላኬ እንደተሰቀለ በሉ። እንዴት አላስብም። አምላኬ እንደተገረፈ እንዴት አላስብም። አምላኬ እንደተቸነከረ እንዴት አላስብም። አምላኬ መከራ እንደተቀበለ እንዴት አላስብም በሚል ኃይለ ቃል እንማማራለን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲመክረን፣ እንዲገስጸን፣ እንዲያስተምረን የእሱ መልካም ፈቃድ ይሁንልን። እንግዲህ ይህንን ቃል የተናገረው የልዳው ንጉሥ የልዳው ሰማዕት ታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ የተናገረው ኃይለ ቃል ነው። ምን ብሎ ነው የተናገረ? አሁን በአሁን ረሳ ነው። አቤት አቤት አምላኬ እንደተሰቀለ ለምን አላስብም። ይችን ቃል እንዳትረሱ ያዙ። ቢያንስ እንኳን እስከ ቤታችሁ እስከምትሄዱ ድረስ አስከትላችሁ አትሄዱ። ከዛ በኋላ እንኳን ብዙ ሐሳብ ስላለብን እንግዲህ የቅዱስ ጊዮርጊስ ሐሳብን እና የኛን ሐሳብ በጥቂቱ እንዳሳለን እንመለከታለን። እንግዲህ ቅዱስ ጊዮርጊስ አምላኩ እንደተሰቀለ ፈጣሪው ሰማይና ምድርን የፈጠረ አምላክ በፍጡራኑ እጁ በራሱ ልጆች በራሱ ፍጥረቶች ሲቸነከር ሲገረፍ በዕለቱ ኑሮ አልነበረም። ነገር ግን ከዛ በኋላ የነበረውን ታሪክ የነበረውን ሕይወት የነበረውን ዘመን አይቶ ተመለከተና መከራ ሲመጣበት፣ ችግር ሲመጣበት፣ ስቅላት ሲመጣበት የተለያዩ ሰዎች በራሱ ላይ በሃይማኖቱ ላይ የተለያየ ስቃይ ሲያመጡበት ምን ብሎ አሰበ? እሱ እንዲሰቅሉት እሱ እንዲሸነክሩት በፈለጉ ጊዜ ምን ብሎ ነው ያሰበ? አምላኬ እንደተሰቀለ ለምን አላስብም በማለት ቅዱስ ጊዮርጊስ ይህንን ቃል ተናገረ እና ቃሉን እንግዲህ የምናገኘው ሊቁ ቅዱስ ያሬድ በድጓው አስቀምጦታል ማለት ነው። ቃሉን የተናገረው ግን ሊቀ ሰማዕታት ቅዱስ ጊዮርጊስ የተናገረው ኃይለ ቃል ነው። ዛሬ እናንተና እኔንም ከሩቅም ከቅርብም አሰባስቦ በዚህ በደጁ የእግዚአብሔርን ቃል እንድንሰማ የእግዚአብሔርን ቃል እንድንማር ምክንያት የሆነን በሱ ሐሳብ ነው። የተቀደሰ ሐሳብ እና ክፉ ሐሳብ አለ። የቅዱስ ጊዮርጊስ ሐሳብ ግን መልካም የሆነ ሐሳብ ነው ያሰበ። እነዛ እንግዲህ አምላኬ እንደተሰቀለ ለምን አላስብም በማለት ይህንን ሐሳብ አመነጨና በሐሳቡ ጸና ይላል። እኛ ብዙ ጊዜ በሐሳባችን አንጸናም። እኛ ብዙ ጊዜ በአቋማችን አንጸናም። እኛ ብዙ ጊዜ በመልካም ስራችን አንጸናም። እሱ ግን እስከ መጨረሻው ድረስ ኩን መሐይምነ እስከ ለሞት የራእየ ዮሐንስ ምዕራፍ 2 ከቁጥር 10 ላይ ስትመለከቱ እስከ ዕለተ ሞት ድረስ እስከ ዕለተ መቃብርህ ድረስ መቃብር እስከምትወርድ ድረስ እስከምትሞት ድረስ
በሃይማኖትህ ጸንተህ ኑር፣ በእምነትህ ጸንተህ ኑር፣ በመልካም ሥራ ጸንተህ ኑር፣ በቅንነት ጸንተህ ኑር የሚለውን ቃል ቅዱስ ጊዮርጊስ አይቶ ተመልክቶ እስከ መጨረሻው ድረስ በመታገሱ እስከ መጨረሻው ድረስ በመጽናቱ ሰማያዊ ክብርን አግኝቷል። ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት ይሄ እንግዲህ ምንድነው? በመልካም ሐሳብ በመጓዝ ነው። በመልካም ሐሳብ እያሰበ የፈጣሪውን ግርፋት የእግዚአብሔርን ስቅላት ሞተ ወልደ እግዚአብሔርን ግፋ ሰማዕታትን ሞተ ወልደ እግዚአብሔርን እያዩ እያሰቡ ማልቀስ ማሰብ ትክክለኛ ሐሳብ ነው። ነገር ግን እኔ ራበኝ፣ ጠማኝ፣ አመመኝ ብሎ ማልቀስ ማሰብ ይሄ ሥጋዊ ነው። የቅዱስ ጊዮርጊስ ሐሳብ ግን ምንድነው? የእግዚአብሔርን የሞተ ወልደ እግዚአብሔርን እያሰበ ነው። አያችሁ፣ እርሱ አምላክ ሲሆን እንዴት በፍጡር እጅ ይሰቀላል? እንዴት በፍጡር እጅ ይቸነከራል? ሎቱ ስብሐት እያለ እሱ የሚያስበው የነበረው ስለ እግዚአብሔር ስለ ወልደ እግዚአብሔር ሐሳቡ ሁሉ ምኞቱ ሁሉ የነበረው ስለ ሞተ ወልደ እግዚአብሔርን እያሰበ ነበር የሚኖረው የሚያስበው። እኛ ዛሬ የሚያሳስበን የሽንኩርትና የሽሮ ጉዳይ ነው አይደል? እርሱ ግን የሚያስበው ስለ ሰማያዊ ሕይወት ነው። እሱ ግን የሚያስበው ስለ መንግሥተ ሰማያት ነው። እርሱ ግን የሚያስበው የሞተ ወልደ እግዚአብሔርን የወልደ እግዚአብሔርን ግርፋት ስቅላት ነበር እያሰበ የነበረው እና በዚህ ሐሳቡ ደግሞ የቅዱስ ጊዮርጊስን ሐሳብ እንግዲህ በዕለተ ዓርብ በዕለተ ስቅለት እንደምታውቁት ፀሐይና ጨረቃ ከዋክብት አዘንተኞችም ነበሩ። በዕለተ ዓርብ ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በተሰቀለበት ጊዜ እንግዲህ ፀሐይ፣ ጨረቃ፣ ከዋክብት የአምላካችንን እርቃን፣ የአምላካችንን ስቅላት፣ የአምላካችንን ግርፋት፣ የአምላካችንን ስቃይ አናይም በማለታቸው ምን ሆነዋል? ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል። አያችሁ፣ ከሚያስቡ አይሁድ የማያስቡ ፀሐይና ጨረቃ ከዋክብት አይበልጡም እንደ አይሁድ ግን እኮ ሐሳብ እንዲያስቡ ተሰጥቷቸው ነበረ። አይምሮ ተሰጥቷቸዋል፣ ዕውቀት ተሰጥቷቸዋል። ያን በዚህ ሐሳብ ተመራምረው እንደ ቅዱስ ጊዮርጊስ መልካም የሆነ ሐሳብ ማሰብ ሲኖርባቸው፣ ነገር ግን ጌታችን ኢየሱስ ክርስቶስን መድኃኔ ዓለም ኢየሱስ ክርስቶስን ለስቅላት ያበቁት ለምን ብሎ ነበር? ምን በድሏቸው ነው? ምን አድርጓቸው ነው? ምን ገፋቸው ነው? ምንም ያደረጋቸው ነገር የለም። ለሞት ሞት ያስነሳን፣ ድዊ ለምን ይፈውሳን፣ ለምጽ ለምን ያመጣን፣ የታመሙትን ለምን ይፈውሳል፣ የተራቡትን ስለምን ያበላል በማለት እኮ ነው። አያችሁ፣ እኛ በዚህ ዓለም ስንኖር በመልካም ሕይወት ስንኖር፣ በቅንነት ስንኖር፣ በደግነት ስንኖር፣ በሃይማኖታችን ስንኖር፣ በእምነታችን ስንኖር ፈተና ይመጣል። በፈተና ጊዜ መጽናት፣ በፈተና ጊዜ የጸና የተባረከ ነው እንዳለው እኛ ሁል ጊዜ መከራ ፈተና ቢመጣ ምን ማለት አለብን? የሚመጣውን ፈተና መጽናት የምንችለው የነ ቅዱስ ጊዮርጊስን መከራ ስናይ ነው። የነ ቅዱስ ጊዮርጊስን መከራ ስናስብ ነው። የሞተ ወልደ እግዚአብሔር መከራ ስናስብ እኛም ይህንን የሚመጣውን መከራ፣ የሚመጣውን ችግር፣ የሚመጣውን ግርፋት፣ የሚመጣውን መፈናቀል ምን እንላለን? እናስባለን። ከዚህ ሁሉ እንጸናለን ማለት ነው። በእውነት በእነ ቅዱስ ጊዮርጊስ ሃይማኖት፣ በእነ ቅዱስ ጊዮርጊስ እምነት ሁላችንም የእኛን እምነት የእኛን ሃይማኖት ያጽናልን እና እንግዲህ በዕለተ ዓርብ ፀሐይና ጨረቃ ከዋክብት ሴቶች 36 ቅዱሳት አንስት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግረ መስቀሉ ስር ላይ ሆነው ሲያለቅሱ፣ ሲወድቁ፣ ሲነሱ ፀሐይና ጨረቃም ከዋክብትም ልክ እንደ ሴቶች እኮ እያለቀሱ ነበረ። በአይሁድ ክፋት፣ የአይሁድ ክፋት አያችሁ ዓለምን አጨልሟል። የሰዎች ክፋት፣ የኛ ክፋትም አሁን እኮ
ስንት ሰዎችን አስለቅሰን ይሆናል። ስንት ሰውን ያስበደለ ይኖራል። ስንት ሰውን የገፋ ይኖራል። እና በዚህ ሕይወት ግን በእመቤታችን በእግረ መስቀሉ ስር ላይ በግብፅ በረሃ ከሄሮድስ እጅ አድነዋለሁ ብላ ልጇን ይዛ በረሃ ለበረሃ ተንከራታ በዕለተ ዓርብ ግን በቀራንዮ አደባባይ ላይ በአካል ሲሰቅሉባት ምን ያክል ሐዘን ነው! ምን ያክል ለቅሶ ነው! እኛ ልጃችን እኮ የሆነ ጉንፋን ነገር ሲይዘው ምን ያክል እንኳን እንደሚሰማን ትንሽ እንኳን አደናቅፎት የወደቀ እንደሆነ እኔ ብክም ልበል ትላለች አይደል እናት? የዛን ጊዜ እመቤታችን በመስቀል ላይ ሆኖ ልጇ በቀራንዮ መስቀል ላይ በዋለ ጊዜ ከሌሎቹ ቅዱሳን ከነ ማርያም መግደላዊት ከነ ፀሐይ ከነ ጨረቃ ከነ ከዋክብት ጋር ሲያዝኑ ነበር የነበረው። አያችሁ እንግዲህ የነ ከስነ ፍጥረት እንግዲህ ከስነ ፍጥረት ከነዚህ ከፀሐይ ከጨረቃ ፀሐይና ጨረቃ ከዋክብት አያስቡ። አሁን ፀሐይ ታስባለች እንዴ? አይ እንደው ትንሽ ስበራው እያለው ደክሞኛል፣ ስለዚህ ነገ አርፍጄ ልነሳ ትላለች እንዴ? ትላለች አትልም። ነገር ግን የፈጠራትን አምላክ ግን ታውቃለች። ፀሐይና ጨረቃ ከዋክብት አምላካቸውን ያውቃሉ። በዛ ዘመን የነበሩ አይሁድ ግን አምላካቸውን የሚያውቁ የሰው ክብር የሚያውቁ ዕውቀት የሌላቸው፣ ደግነት የሌላቸው፣ መልካምነት የሌላቸው፣ እምነት የሌላቸው፣ ሃይማኖት የሌላቸው ነበሩና ነገር ግን አእምሮ ሐሳባቸው ተዘጋባቸው። ሰው አእምሮው ማሰቢያው ይዘጋል። ያ ምንድነው? በመጥፎ ሕይወት በመጥፎ ጎዳና ሲኖር መልካም ሐሳብ የሚለው አይመጣለትም። ሁልጊዜ የሚያስበው ክፉ ብቻ ነው። ሁልጊዜ የሚያስበው መጥፎ ብቻ ነው። ነገር ግን ከነዚህ ከሚያስቡ ከፀሐይና ከጨረቃ ከከዋክብት ከአይሁድ ከሚያስቡ ከሚናገሩ ከሚሄዱ መልክ ካላቸው ደም ካላቸው ከአይሁድ ይልቅ ደም የሌላቸው የማይናገሩ ሕይወት የሌላቸው ጨረቃና ከዋክብት በዕለተ ዓርብ እኮ ከአይሁድ በለጡ። አይገርምም? ይደንቃል እኮ። ነገር ግን ሰውን እኮ እግዚአብሔር አምላካችን በአርአያውና በአምሳሉ የፈጠረው ሰው ማሰብ የፈጣሪውን ይህንን ዓለም ማን እንደፈጠረው፣ ይህንን ዓለም ማን እንዳመጣው፣ ይህንን ዓለም ማን እንደሚያሳልፈው እያወቀ እየተረዳ ማሰብ ሲገባው፣ ነገር ግን የሰው አእምሮ ዛሬም እንደተዘጋ ነው። ዛሬም የሰው አእምሮ ተዘግቷል። ይህንን ዓለም ማን እንዳመጣው፣ ይህንን ዓለም ማን እንደፈጠረ፣ ይህንን ዓለም ማን እንደሚወስደው፣ እኛንስ ማን እንደፈጠረ የሚያስብ የሚመጣ ሰው የለም። አሁን እኮ በእውነት በጣም ከባድ ነው። ወደፊት ምንም በሐሳብ የሌለ የማያስብ ሰው እየመጣ ነው እኮ በእውነት። እንደ አንዳንድ ቦታ ላይ ስታዩቸው በቃ ምንም ጭንቀት የሌለባቸው ምንም ሐሳብ የማያስቡ ሰዎች፣ ምንም እምነት የሌላቸው፣ ደግነት የሌላቸው፣ በጎነት የሌላቸው ዝም ብለው በቃ እንዲሁ በዚህ ምድር እንደ እጽዋት ዝም ብለው በቃ የሚወዛወዙ ሰዎች እኮ አሉ። እና እኒህ ሰዎች ዕጣ ፈንታቸው ልክ እንደ አይሁድ ካሉት ሰዎች ጋር ነው። ምክንያቱም በተሰጠው አእምሮ፣ በተሰጠው ጭንቅላት፣ በተሰጠው ዕውቀት ፈጣሪውን ተመራምሮ ማወቅ ግዴታ ነው። እንግዲህ በመላእክት ዓለም ዲያብሎስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ እኔ ገዥ ነኝ፣ እኔ የበላይ ነኝ ብሎ በተነሳበት ሰዓት ያሰቡና የማያስቡ መላእክት ነበሩ። የሚደንቃቸው ነገር ወዲያው በሰከንድ በደቂቃ አስበው አምላካቸውን ያወቁ መላእክት አሉ። ደግሞ ምንም ሳያስቡ እንደው ዝም ብለው እንደ ድንጋይ ፈዘው ደግሞ የቀሩ ነበሩ ይላል። አያችሁ፣ ወዲያው አምላክ ይህንን ዓለም እነሱን የፈጠረ አምላክ እንዳለ ማሰብ ጀመሩ። እነሱን የፈጠረ ይህንን ዓለም የፈጠረ አምላክ እንዳለ ማሰብ ጀመሩ። ያን ጊዜ ዲያብሎስን ሲያዩትኝ ክንፉ ከክንፋቸው፣ አካሉ ከአካላቸው፣ ሰይፉ ከሰይፋቸው ከእነሱ ጋር ምንም አይነት ልዩነት የለውም። ሲያዩ አይ አንተ ምን አንሶ ነው እኛን የምትፈጥረን? ስለዚህ አንተ ክንፍ ከክንፋችን፣ አካል ከአካላችን
አንድ አይነት እኮ ነን። አንተማ አልፈጠርከን ማለትና ቅዱስ ገብርኤል የዛ ጊዜ ምን አለ? ንቁም በበህላዊ ነስተረክበ ለአምላክነ አምላካችንን እስከምናገኝበት ድረስ በያለንበት ጸንተን እንቁም አለ። አያችሁ ይህ አይምሮ የመጣ ምንድነው? ከማሰብ ነው። ከማሰብ ነው። መጥፎ ነገርን ከማድረግ በፊት ቀድሞ ማሰብ ይጠይቃል። በደንብ ሐሳባችሁን እንደው ተናግሮ ከማሰብ ይልቅ አስቦ ምን ማለት ነው? መናገር። አሁን ዛሬ ዘመን ያለነው ሰው ተናግሮ የሚያስብ እንጂ አስቦ የሚናገር ሰው የለም። ከተናገረ በኋላ እንደው ሰውን አስቀይሜ ይሆን፣ ሰውን አስለቅሼ ይሆን፣ ሰውን እንዲገብቼ ይሆን፣ ሰውን እንደዚህ በዚህ በድየው ይሆን ወይኔ ብሎ የሚጸጸት እኮ ስንት አለ እኮ። ከተናገረ በኋላ የሚያስብ ከወጣ በኋላ የሚያስብ ያ እንዳይሆን ግን እኛ ቀድመን ምን ማለት አለብን? የምንናገረውን፣ የምናወራውን፣ የምናስበውን ቀድመን አስበን መናገር መቻል አለብን ማለት ነው። እና እንግዲህ እዚህ ላይ ስትመለከቷቸው እንግዲህ የሥነ ፍጥረትን ሕይወት እንዲያስቡ አምላካቸውን አገኙ። የሚያስቡ ሰዎች ናቸው። እና እንደው በቃ አትጨናነቅ የሚል ነገር ደግሞ አለ። አትስብ ምን የምን ሐሳብ ነው? በቃ ዝም ብለህ አለዘና በል የሚል ደግሞ እኮ አለ እኮ ጓደኛ። እንደው ዝም ብለህ በቃ አትጨነቅ ምንድነው ደግሞ ይሄ ምን ጭንቀት ነው? ለምን ታስባለህ? አትስብ የሚል አለ። ግን ማሰብ ያስፈልጋል። እንዴ ቅዱስ ጊዮርጊስ እኮ ሐሳባዊ ሰው እኮ ነው። የማትስ መምህር ማለት እኮ ነው። ቅዱስ ሐሳብ እንደ ሂሳቡ ሁሉ አሳርፎ የነበረው ቅዱስ ጊዮርጊስ ሞተ ወልደ እግዚአብሔር ላይ ነው። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን ግርፋት፣ ስቅላት፣ መታረድ ያንን ሁሉ የሞተ ወልደ እግዚአብሔርን መሰቀል ነበር እያሰበ የነበረ። እና ታዲያ ከሚያስብና ከማያስብ ሰው ማንኛው ይበልጣል? አቤት! አሁን እዚህ ብዙ ሐሳብ ያለበት ሰው አለ። ብዙ ሐሳብ አለ። በቃ ሐሳቡ ግን በዚህ ምድር ስላለው በቤቱ ለሚያደርገው በዚህ ምድር ለሚያደርገው ለዚህ ለኃላፊ ለጣፊው ኑሮ እንጂ ለሰማያዊ ሕይወት እንደ ስጋችን እያሰብን አይደለም። እንደ ስጋችን ብናስብ ኑሮ እንደ ቅዱስ ጊዮርጊስ ሞት ባስነሳን ነበር። እንደ ሰማያዊ እንደ ቅዱስ ጊዮርጊስ ብናስብ ኑሮ ብዙ ገቢረ ተአምራትን ባደረግን። ቅዱስ ጊዮርጊስ የሚደንቃችሁ ነገር አንተ በእውነት እሱ በዛ ስልጣን ቀረበለት፣ ሹመት ቀረበለት። ቅዱስ ጊዮርጊስ